ሰላም ጤና ይስጥልኝ። ይህን ቻናል ደንበኞቼ እንደምን አላችሁ እንደምን ከረማችሁ? ዛሬ መፈታላችሁ በህልም ጫማ ስለማየት ነው። በህልማችሁ ጫማ ካያችሁ ጫማው ቆዳ ከሆነ ከትክክለኛ ቆዳ የተሰራ ጫማ ከሆነ ሀብት፣ ርዝቅ፣ ደስታ እንደሚመጣላችሁ ያሳያችኋል። ቆዳ ያልሆነ ጫማ በተለያየ ነገሮች ቆዳ ባልሆነ ነገር የተሰሩ ጫማዎች ከሆነ ባየው ሰውና በፍቅረኛው መካከል ያለው ፍቅር ሴትም ከሆነች መታየው ወንድም ከሆነ የሚያየው የፍቅረኛዋ ወይም ደግሞ ወንዱ የፍቅረኛው ያለው ፍቅር የውሸት የማስመሰል የጊዜ ማሳለፊያ ፍቅር እንደሆነ ያሳያል። የስፖርት ጫማ ከሆነ ደግሞ ርዝቅ ለወደፊቱ እንደሚመጣልህ ያሳያል ማለት ነው። የስፖርት ጫማ የጥሩ ምልክት ነው። የሚያንሸራትት ጫማ ማየት የሚያንሸራትተው ጫማ ተረከዙ ረዘም ያለ ማለት ታኮ የምንለው ማለት ነው ካለው ትልቅ ሀብት በአጭር ጊዜ በአቋራጭ እንደሚመጣልህ ያሳያል። ጫማው የሚያንሸራትት ሆኖ ተረከዝ የሌለው ጠፍጣፋ ከሆነ ከብዙ ድካም ከብዙ ጣውረድ በኋላ ሀብት እንደምታገኝ ያሳያል ማለት ነው። የሴት ጫማ በህልም ማየት ወንድም የሴት ጫማ ካየ ሴትም የሴት ጫማ ካየች ስራ ማግኘትን ያሳያል። ውድ ጫማ በውድ ገንዘብ የተገዛ ጫማ ካየህ ስልጣን ከፍ ያለ ደረጃ እንደምታገኝ ያሳያል ማለት ነው። ከመስታወት ወይም ከክሪስታል የተሰራ ጫማ ካየህ እንደዚህ አይነት ጫማ ካየህ አንተ ወንድ ወይም ደግሞ ሴት ካየሽ የተግባር ሰው አይደለሽም። አደርጋለሁ፣ እንደዚህ እሰራለሁ፣ እንደዚህ እሰጣለሁ፣ እንደዚህ ግን ተግባር ላይ የለም። የንግግር ሰው ብቻ የተግባር ሰው ያልሆንክ ሰው መሆንህን ያሳያል። ወይም ደግሞ የሆነ ሰው ያንን ጫማ አርጎ ይዞ ካየው ያ ሰው እንደዛ አይነት ሰው መሆኑን ያሳያል ማለት ነው። የጫማ ማሰሪያ ጫማ ቁጭ ብለን መሰለን ጫማችን ተፈቶ ስናስር ሁለት ጫማችንን ስናስር ካየን ጥሩ ፕሮጀክት ወይም ጥሩ ንግድ ጥሩ ቦታ እንደምንገባ ያሳየናል ማለት ነው። አንድ እግር ጫማ ብቻ ለምሳሌ አንተ ንግድ ውስጥ ያለ ሰው በንግድ ስራ የምትሰራ ሰውና ሽርክ ያለ ሰው ከሆነ አንድ እግር ጫማ ብቻ አስረህ አንዱን ስትተው ካየህ ባንተና በዛ በሽርክህ መካከል አለመግባባት ይፈጠራል ማለት ነው። ባንተና በዛ በሽርክህ ሰውዬ መካከል አለመግባባት ይፈጠራል ማለት ነው። ይሄ አንድ እግሩን ብቻ ስታስር ካየህ ማለት ነው። ያ ሁለቱን ስታስር ደግሞ ካየህ ደስ የሚል ጥሩ ርዝቅ የሚያመጣልህ ተስማሚ የሚሆን ቦታ በንግድ ሽርክነት ይሁን በሆነ ፕሮጀክት ይሁን እንደምትገባ ያመለክታል ማለት ነው። ጥቁር ጫማ ሴት ጥቁር ጫማ ካየች ሀብታም ባል እንደምታገባ ያሳያታል። ወንድም ጥቁር ጫማ ካየ ሀብታም ሴት እንደሚያገባ ያሳያል። ጥቁር ጫማ በህልም ጥሩ ነው ማለት ነው። የተለያየ ቀለም ያለው ጫማ ሴት የተለያየ ቀለም ያለው ጫማ ካየች እሷ ራሷ መካር፣ መጥፎ፣ ተንኮለኛ፣ ለሰው ጥሩ ቀና ማታስብ ሴት እንደሆነች ያሳያታል ራሷን። እሷ ራሷ ወይም ደግሞ ማንኛውም ሴት ደግሞ ወይም ማንኛውም ወንድ የተዥጎረጎረ ቀበቶ የተለያየ ቀለም ያለው ቀበቶ ካየች ወንድም ከሆነ ከመጥፎ ተንኮለኛ መካር ከሆነች ሴት ጋር ይተዋወቃል። ሴትም ከሆነች የምትተዋወቀው ሰው ወይ አጠገቧ ያለው ሰው ተንኮለኛ እንደሆነ ያሳያታል ማለት ነው። ቢጫ ከለር ያለው ጫማ በህልም ማየት ጥሩ ነገር አያሳይም። ቢጫ ጫማ ስትገዛ ወይ ስታደርግ ወይ ሰው ሲሰጥህ በተለያየ መንገድ ካየህ ትርጉሙ በሽታ ነው ማለት ነው። ቀይ ጫማ ማየት ደስታ ነው። ቀይ ጫማ ማየት መግዛት በስጦታ ሲሰጥህ በማንኛውም ነገር ደስታ ነው። አረንጓዴ ጫማ ማየት በረካ በህይወትህ በኑሮህ በረከትና ርዝቅን ያሳያል። ጫማ ስትለካ ማየት የስራ
ልምምድ ሙከራ ማድረግ ማለት ነው። ጫማ ስትለካ በህልምህ ካየህ በህልምህ ሲጠብህ ካየህ ጫማ ጭንቅ ችግር ወደፊት እንደሚመጣ ያመላክታል። ጫማው ሲመችህ ካየህ ደግሞ ተመችቶ ካየኸው በህልምህ ያው ምቾትን እንደሚመጣልህ ያሳይሃል ማለት ነው። እሺ ጫማ ቤት ጫማ የሚሸጥበት ቤት ሱቅ ማለት ነው። ጫማ የሚሸጥበት ሱቅ ራሱን ማየት በህልም አዲስ ስራ ማግኘት ማለት ነው። አዲስ ስራ ማግኘት ነው። የህፃናት ጫማ በህልም የህፃናት ጫማ ስንገዛ ካየን ወይ ስትገዛ ወይ ስትገዢ ካየህ ከጥሩ ሰዎች ጋር ግንኙነት ይኖርሃል። አካባቢ ያሉት ሰዎች ንጹህ ልብ ያላቸው ለሰው ቀና የሚያስቡ ህፃናቶች ምንም ክፋት እንደሌላቸው እንደዛ ከሆኑ ሰዎች በአካባቢ እንደሚያጋጥሙ ያሳያል። ጠባብ ጫማ ስትገዛ ካየህ ጠባብ ጫማ ስትገዛው ካየህ ከመጥፎ ሰው ጋር መገናኘት ማለት ነው። ከባህልህ፣ ከደረጃ፣ ከጸባይ፣ ከእውቀትህ ከምንም ነገር ጋር ከማይመጥንህ ሰው ጋራ መገናኘት ማለት ነው። ጫማ ማቃጠል በህልም ያው ሚስት ካየች ባሏ ይሞታል። ባልም ካየ እንደዛው ማለት ነው። ጫማ ማቃጠል ጥሩ ህልም አይደለም ማለት ነው። ጫማ ሲሰረቅ ካየህ በህልምህ ለምሳሌ ጫማ ሲሰረቅ ካየህ ከሚስትህ ጋራ ጭቅጭቅ ላይ ከሆናችሁ በህልምህ ደግሞ ጫማውን ፈልገህ ካገኘኸው ያ ጭቅጭቅ ይበርድና ሰላም ሆኖ ወደ ድሮ ሰላማችሁ ትመለሳላችሁ። ያ ጫማ ግን ፈልገኸው በህልምህ ካላገኘኸው ከዛ ከጸቡ በኋላ ከሚስትህ ጋራ ወደ መለያየት ደረጃ ትደርሳላችሁ ማለት ነው። ክቡራን ደንበኞቼ እንግዲህ ለዛሬ ይሄንን ይመስላል። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔም በተለያዩ ትርጉሞች እመጣላችኋለሁ ማለት ነው።